በቀን 3 ቴምር ብቻ በመመገብ በሰውነታችን ላይ ምን አይነት አስገራሚ ለውጥ ማምጣት እንደምንችል ያውቃሉ? ብዙዎቻችን ቴምርን ለጣፋጭነቱ ብቻ እንወደዋለን። ነገር ግን ቴምር ውስጥ ያለው ሚስጥር ከጣፋጭነቱ በላይ ነው። ጤና ይስጥልን። ዛሬ የበረሃ ወርቅ ተብሎ ስለሚጠራው በንጥረ ነገሮች ስለበለጸገው አስደናቂ ፍሬ ስለ ቴምር በዝርዝር እናያለን። በዚህ ቪዲዮ ውስጥ ቴምር ውስጥ ምን አይነት ቫይታሚኖችና ማዕድናት ይገኛሉ እና ደግሞ ማንም ያልነገራችሁ የቴምር አስገራሚ የጤና ሚስጥር ምን ናቸው የሚሉትን በዝርዝር አሳያችኋለሁ። መረጃው ለሁላችንም እጅግ አስፈላጊ ስለሆነ እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ በማድረግ ጀምሩ። ወደ ዝርዝር መረጃው እንለፍ። ቴምር ምንድነው? ቴምር ፓልም ወይንም የፊኒክስ ዳክቲሊፌራን ተብሎ ከሚጠራው የዘንባባ ዝርያ የሚገኝ ፍሬ ነው። በብዛት በደረቃማና በበረሃማ አካባቢዎች ይበቅላል። ይህ ዛፍ 100 ዓመት በላይ የመኖር አቅም ያለው ሲሆን በዓለም ላይ ከ2000 በላይ የቴምር አይነቶች አሉ። በጣም የሚታወቁት መጁልና ደግሌት ኑር ናቸው። የንጥረ ነገሮች መጠን በ100 ግራም ደረቅ ቴምር ውስጥ የሚገኙት የማዕድናት የቫይታሚኖችና የሌሎች ንጥረ ነገሮች መጠን በዝርዝር እንደሚከተለው ነው። ዋና ዋና ማዕድናት 656 ሚሊግራም ፖታሽየም፣ 43 ሚሊግራም ማግኒዥየም፣ 0.2 ሚሊግራም መዳብ፣ 0.26 ሚሊግራም ማንጋኒዝ፣ 1 ሚሊግራም ብረት፣ 62 ሚሊግራም ፎስፈረስ እና 39 ሚሊግራም ካልሲየም ይዟል። ዋና ዋና ቫይታሚኖች ምንም እንኳ ቴምር ከማዕድናት ጋር ሲነጻጸር የቫይታሚን መጠኑ መጠነኛ ቢሆንም የቢ ኮምፕሌክስ ቫይታሚኖች ምንጭ ነው። 0.16 ሚሊግራም ቫይታሚን ቢ6፣ 1.27 ሚሊግራም ቫይታሚን ቢ3፣ 0.59 ሚሊግራም ቫይታሚን ቢ5፣ 0.06 ሚሊግራም ቫይታሚን ቢ2፣ 19 ሚሊግራም ቫይታሚን ቢ9፣ 2.7 ሚሊግራም ቫይታሚን ኬ እና 10 ሚሊግራም ቫይታሚን ኤ ይዟል። እንዲሁም በተጨማሪ 277 ካሎሪ፣ 8 ግራም ፋይበር እና አንቲ ኦክሲዳንቶች በውስጡ ይዟል። የቴምር 7 አስገራሚ የጤና ጥቅሞች። ለምግብ መፈጨት ስርዓት ቴምር ከፍተኛ የፋይበር መጠን ስላለው አንጀታችን ስራውን በአግባቡ እንዲወጣ ያደርጋል። በተለይ በሆድ ድርቀት የሚሰቃዩ ሰዎች ቴምርን ማታ ዘፍዝፎ ጠዋት መብላት እንደ ተፈጥሯዊ ማለስለሻ ያገለግላል። ለልብ ጤና በውስጥ ያለው ፖታሽየም መጥፎን ኮሌስትሮል በመቀነስ የደም ቧንቧዎች እንዳይደፈኑ ይረዳል። ይህም ለድንገተኛ የልብ ህመም ያለንን ተጋላጭነት ይቀንሳል። የተፈጥሮ የኃይል ምንጭ ቴምር ውስጥ ያሉት ተፈጥሯዊ ስኳሮች ፍሩክቶስ፣ ግሉኮስ ወዲያውኑ ወደ ደም በመቀላቀል ፈጣን ኃይል ይሰጣሉ። ለዚህም ነው አትሌቶች ወይንም ስፖርተኞች ከልምምድ በፊት ቴምር እንዲበሉ የሚመከረው። ለአንጎል ጤና በቴምር ውስጥ የሚገኙት ንጥረ ነገሮች በአንጎል ውስጥ ፕሊውክ እንዳይፈጠር ይከላከላሉ። ይህም በዕድሜ መግፋት የሚመጣው የመርሳት በሽታ ወይንም አልዛይመርን ለመከላከል ይረዳል። ለቆዳና ለፀጉር ውበት በውስጡ ያሉት ቫይታሚኖች የቆዳችን የመለጠጥ አቅም በመጨመር ቆዳ እንዳይሸበሸብ ያደርጋሉ። እንዲሁም የፀጉር ስር እንዲጠነክርና የደም ዝውውር እንዲሻሻል በማድረግ የፀጉር መርገፍን ይከላከላሉ። ለወንዶችና ለሴቶች ጤና ለወንዶች የቴምር ፍሬ የወንዶች የመራባት አቅም እንደሚጨምር አንዳንድ ጥናቶች ይጠቁማሉ። ለሴቶች ወይንም ለነፍሰ ጡር እናቶች በእርግዝና የመጨረሻ ሳምንታት ቴምር መመገብ
የማህፀን በር በቀላሉ እንዲከፈትና የምጥ ጊዜ እንዲያጥር ይረዳል። አጠቃቀምና ማስጠንቀቂያ ቴምርን በቀን 3 ወይም 5 ፍሬ ዝም ብሎ በመብላት በጁስ መልክ ወይንም ስኳርን በመተካት ለተለያዩ ምግቦች ማጣፈጫነት መጠቀም ይቻላል። ሆኖም ግን ቴምር ከፍተኛ ስኳር ስላለው የስኳር ህመም ያለባችሁ ሰዎች መጠንቀቅና ሐኪማችሁን ማማከር ይኖርባችኋል። እንግዲህ ተመልካቾቼ ስለ ቴምር የነበረን ቆይታ ይህንን ይመስላል። ይህ የበረሃ ወርቅ ተብሎ የሚጠራው ፍሬ ለጤናችን ያለውን ፋይዳ ተገንዝባችሁ በየቀኑ ጥቂት ፍሬዎች በመመገብ ራሳችሁን እንደምትጠብቁ ተስፋ አደርጋለሁ። በተለይ ድካም ለሚሰማችሁ ወይም የተፈጥሮ ጉልበት ለምትፈልጉ ቴምር ተመራጭ መሆኑን እንዳትረሱ። ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።